እዳ ያጎሳቆለው ሰው አለ ልከፍልላችሁ እዳ ያለበት እጁን ያውጣ የፈለገ ሚሊዮን ብር ይሁን እዳ ያለበት እጁን ያውጣ ያው ሌሎቻችሁ በኋላ እንዳታወጡ ያላችሁ ደግሞ የሌለባችሁ ደግሞ እንዳታወጡ እዳ የሌለባችሁ ሰዎች ያለባችሁ ብቻ አውጡ አውጣችሁ አይደል መክፈል ትፈልጋላችሁ እዳ አሸማቋችኋል ወላሂ እኔም አለብኝ ግን አብረን እንከፍል ነው አብረን እንከፍል ነው ምን አሉ ነብዩ አለይሂ ሰላም ኪስኪሴን እንዳታዩ አፋፌን እዩ አንድ ሰው በእዳ ምክንያት የተሸማቀቀ የሆነ ሰው አንድ ጊዜ ነብዩ ያለ ወትሯቸው በጊዜ መስጊድ ገቡና አቢ ኡማማ የተባለ ሱሐባ ጉስቁል ብሎ መስጊድ ውስጥ ኩንትር ብሎ አዩት ከዛ በኋላ ማለከ ያ አባ ኡማማ አሉት አንተ አቢ ኡማማ ሆይ ምን ሆነ ነው ያለ ወትሮ መስጊድ ውስጥ የተገኘኸው ምን ሆነ ነው ነብዩ ፊታቸውን ያያሉ የሱሐቦቻቸው አህዋላቸውን ያያሉ ይከታተላሉ የሚገርማችሁ ነገር ከዛ ያ ረሱላህ አንቺ የአላህ መልእክተኛ ሆይ አላቸው በቃ በደከመ ድምጽ እዳ እኮ አስቸገረኝ ጭንቅላቴ ላይ ወጣች ችግር በጣም በጠበጠኝ አስቸገረኝ ችግር በጣም በቃ መቋቋም እስከሚያቅተኝ ድረስ በድህነት ውስጥ ነው ያለሁት አላቸው አብሽር ያ አባ ኡማማ አሉት አብሽሩ እጃችሁን ያወጣችሁ ያላወጣችሁ አብሽሩ እኔንም ጨምሮ አብሽር ያልኩት አብሽር አንተ አቢ ኡማማ ሆይ አሉት እኔ አሁን የምነግርህን ነገር የምታደርግ ከሆነ ይህን ነገር የምትፈጽም ከሆነ አላህ ዳህም ሙሉ በሙሉ ይከፍልልሃል አሉ በደንብ ያዙልኝ መልሼ ጠይቃቸዋለሁ ሁል ጊዜ ዱዓ ላይ ይህን ዱዓ አድርጋሉት اللهم إني استكاني قابل اللهم إني أعوذ بك من الهم والحزن وأعوذ بك من العجز والكسل وأعوذ بك من الجبن والبخل وأعوذ بك من غلبة الدين وقهر الرجال بك تكفل አታስቡ ከዚህ በኋላ اللهم إني أعوذ بك من الهم والحزن ከጭንቀትና ከትካዜ ባንተ ተጠበቃለሁኝ ይሄ የቅድሙ ዱዓ ወአዑዙ ቢከ من العجز والكسل عجز ማለት ምን መሰላችሁ መዳከም አቅም አለው ሰውየው ችሎታ አለው ግን ደካማ ነው አያችሁ ገንዘብ አለው በገንዘቡ ምን ማድረግ እንደሚችል አያውቅም ጉልበት አለው ጉልበቱን አይጠቀምበትም አጅዝ ይባላል ይሄ ትልቅ ፈተና እኮ ነው በጣም ትልቅ ጭንቅላት አለው ግን አይጠቀምበትም ይባክናል ከእንደዚህ አይነት ነገር ባንተ ተጠብቃለሁ ከሰል ማለት ምንድነው ማነው አጅዝ ማለት የቅድሙ ያሁን ተቃራኒ ነው አፎን ምንም ነገር ፍላጎት አለው ግን ደካማ ነው ከሰል ደግሞ አሁን ያልኳችሁ ነው አቅም አለው ሁሉ ነገር ማድረግ ይችላል ግን ማድረግ ፍላጎት የለውም በቃ ስልቹ ነው ስልቹ ታውቃላችሁ በቃ ሰነፍ የሚባል ሰው ማለት ነው ከዚህም ባንተ ተጠብቃለሁ ማለት ነው ወአዑዙ ቢከ ሚነል ጁብኒ ቦቅባቃነት ከፈሪነት ባንተ ተጠብቃለሁ አንተ ፈሪ አንተ ቦቅባቃ ከመባል አላህ ልጅ አይበለም አሚን በል በሱም ካንተ ተጠብቃለሁ ጁብን ማለት ነው ቡኽል ደግሞ ስስታምነት ኑሮን መስጠት አለመቻል ዕውቀትን መስጠት አለመቻል ለሌላው ገንዘብ ለሌላው መስጠት አለመቻል የሆነ ነገር ለሌላው ማካፈል አለመቻል ከዛስ ምን አሉ ወአዑዙ ቢከ ሚን ገለበት الدين በእዳ ገለባ ማለት በእዳ መክፈል የማልችለው እዳ ይላሉ ዑለሞች ሲፈስሩት ከአቅሜ በላይ የሆነ መክፈል የማልችለው እዳ ከእንደዚህ አይነት እዳ ባንተ ተጠበቃለሁኝ ወቀህሪ الرجال በሰዎች ከመሸነፍ በማንኛውም ነገር ሰዎች ከኔ በላይ ከመሆን ያ ረቢ ጠብቀኝ ሁሌ በታች መሆን ያስጠላል እኮ አይደል እንዴ በዚህ ተጠበቃለሁ ብለ ዱዓ አድርጋለሁ የአላህ መልእክተኛ ይሄን ዱዓ ምን እናደርግ አላህ ያድርገን ሰዓት አልቋል አለ
አልኳል 3 ደቂቃ እሺ ላጠቃለሁ 3 ደቂቃ ለዱዓ ይሆነናል 5 ደቂቃ እሺ በረካ አላህ ያርጋችሁ እሺ አሁን ይሄንን በመሃል ላይ እንግዲህ እየቀባጣጠርኩባችሁ ነው ወሳኝ የሆነ ነገር ስለሆነ ነው በመሃል ያስገባውባችሁ ይሄንን ዱዓ እናድርገው ኢንሻአላህ ተሳክቶልን ደግሞ እውን ሆኖልን ምን መጣ ደግሞ አላህ ያደርጋል ሳቅ ለቅሷችን ወደ ሳቅ የሚቀየር አላህ ያደርግልን